ሰላም ጤና ይስጥልን ተመልካቾቻችን ያክብሮ ሰላምታችን እናቀርባለን። ሰሞኑን በተለያዩ የአማራ ክልል አካባቢዎች የሚደረጉት የህልውና ተጋድሎ እንቅስቃሴዎች በዋናነት የአብይ አህመድ አገዛዝ በምርጫ ዙሪያ እያደረገ የሚገኘውን ተግባራትን ለማስቆምና በአማራ ክልል ምንም አይነት ምርጫ እንደማይካሄድ የአማራ ፋኖ ብሔራዊ ንቅናቄ ያወጣውን ትዕዛዝና መመሪያ ተግባራዊ መሆኑን የሚያረጋግጡ እንደሆኑ ነው ከምናገኛቸው መረጃዎች ለማረጋገጥ የተቻለው። በተለያዩ አካባቢዎች ይህንን የምርጫ ሂደት ለማስፈጸም የተሰማሩ የፖለቲካና ወታደራዊ አመራሮችና ተልዕኮ አስፈጻሚዎች ላይ የፋኖ ኃይሎች እርምጃ መውሰዳቸው የሚታወቅ ነው። ባለፈው ሳምንትም በደብረ ማርቆስ እንዲሁም ዛሬም በጎጃም በአንዳንድ አካባቢዎች የምርጫ ሂደቱን የሚያንቀሳቅሱ የአገዛዙ ተልዕኮ አስፈጻሚዎች ላይ የፋኖ ኃይሎች እርምጃ እየወሰዱ እንዳለ ተመልክቷል። በሌላ በኩል በጎንደር የተጀመረው የህልውና ተጋድሎ ተጠናክሮ በቀጠለበት በዚህ ሰሞንም በሰሜን ጎንደር አካባቢ ያሉ ቀጠናዎች ላይ በአምስት አቅጣጫዎች የአገዛዙ ሰራዊት ያደረገው የወረራና የማጥቃት እርምጃ ሙሉ በሙሉ በመክሸፍ ከፍተኛ ኪሳራ እንደደረሰበት ከአማራ ፋኖ ሰሜን አማራ ቀጠና በላይ እዝ ያገኘነው መረጃ ያመለክታል። ባለፈው ቅዳሜና እሁድ እንደዚሁም ዛሬን ጨምሮ በዚሁ በሰሜን ጎንደር ቀጠናዎች የተደረጉ አውደ ውጊያዎች ለፋኖ ኃይሎች ተጨማሪ ስንቅና ትጥቅ ያስገኙ ሲሆን በአገዛዙ የሰውና የመሳሪያ አቅም ላይ ከፍተኛ ኪሳራ ማድረሱን ነው አርበኛ ዮሐንስ ንጉሱ ያደረሰን መረጃ የሚያመለክተው። በሰሜን ጎንደሩ የሰሞኑ ውጊያ የአብይ አህመድ አገዛዝ ሰራዊት የአንድ ክፍለ ጦር አዛዥ ኮሎኔል መገደላቸውንም ነው በመረጃው ላይ የተመለከተው። ሰሞኑን በአማራ ክልል ጠንካራ ውጊያዎች እየተካሄዱ እንዳሉ ይታወቃል። በርካታ ኪሳራዎች የደረሱበት አገዛዙ ተጨማሪ ኃይሉን ወደ አማራ ክልል ወደ ትግራይ ለመላክ ከማሰልጠኛ ካምፖች እጩ ሰልጣኞችን በሺዎች በሚቆጠሩ አውቶቡሶች ለማጓጓዝ እየተዘጋጀ እንዳለም ነው የሚነገረው። እስቲ ከዚህን ጀምርና ያሉትን መረጃዎች እንካፈል። ምንድን ያለው አስገዳጅ በሆነ መልኩ የህዝብ ማመላለሻ አውቶቡሶች ታርጋቸው እየተነቀለ ወደ የማሰልጠኛ ካምፖች እየተወሰዱ ይገኛሉ። አውቶቡሶችን በአስገዳጅ ሁኔታ ወደ ማሰልጠኛ ካምፖች መውሰድ፣ በዚህም ገና ብዙም ስልጠና ያልወሰዱ በቀላሉ የተማረኩና ከፍተኛ ኪሳራ እየደረሰባቸው ያሉትን ህጻናት ወታደሮችን ጭምር እያጓጓዙ ያለበት ሁኔታ የማያባራ የማያቋርጥ ሆኗል። ከዚህ በፊት በተደጋጋሚ በብዙ ዙሮች ተከናውነው ውጤት ያስገኘ አይደለም። እንደምንሰማው ከሆነ በጦር ላይ በሌሎችም የሀገሪቱ የወታደራዊ ማሰልጠኛ ካምፖች በመቶዎች የሚቆጠሩ አውቶቡሶች በአስገዳጅ ሁኔታ ተሰልፈው ይገኛሉ፣ እየጠበቁ ነው እጩ ሰልጣኞችን ይዘው ወደ ግዳጅ ወደ ጦር ግንባር ለመውሰድ። እስካሁን ምንም ውጤት አልተገኘም። አሁንም ተመሳሳይ ነው። አብይ አህመድ የኢትዮጵያን ልጆች በእንደዚህ አይነት ሁኔታ እልቂት ውስጥ እንዲገቡ አሁንም ከትላንት ስህተቱ ሳይማር በሰፊው እየገፋበት ይገኛል። እንግዲህ በአማራ ክልልም ያለው ሁኔታ እያየን ነው። በየጊዜው መማረክ፣ በየጊዜው መደምሰስ እድል ጣፋንታ ሆኗል የአብይ አህመድ ሰራዊት ጉዳይ። አሁን እነዚህ በአስገዳጅ ሁኔታ የሄዱት የአውቶቡስ አሽከርካሪዎችም ባለንብረቶችም ከፍተኛ ኪሳራ እየደረሰባቸው ይገኛሉ። አንዳንዱ ክፍያም አልተፈጸመላቸውም። መኪኖቻቸው ተበላሽተው ለጥገና እንኳን በማይሆኑበት ደረጃ ከጥቅም ውጭ ወጥተው አብዛኞቹ አውቶቡስ ባለንብረቶች በዚህ የተነሳ ለከፍተኛ የሆነ የጤንነት ችግር መዳረጋቸውን አንዳንዱ ራሱንም ያጠፋ እንዳለ ነው በቅርበት የምንሰማው። ብድርም ገንዘብም አጠራቅመው ጥሪታቸውን በዚህ የአውቶቡስ ትራንስፖርት ላይ የተሰማሩ ባለሀብቶች በአሁኑ ሰዓት ምንም አይነት ስራ እየሰሩ አይደለም። አንድ አውቶቡስ ሄዶ ምናልባትም ከሁለትና 3 ወራት በኋላ ቆይቶ ሲመጣ ከፍተኛ የሆነ ብልሽት እየገጠመው ችግር ላይ እንደወደቁ ነው የሚነገረው። ኪሳራው በየአቅጣጫ ነው። ወታደሩ እየሄደበት ይሞታል። ባለ ሀብቱም እንደዚሁ በኪሳራ የተዳረገበት ሁኔታ ነው ያለው። ይህ ሁሉ ለአብይ አህመድ ስልጣን ወንበር ማስጠበቂያ መሆኑ ነው ኪሳራውን የበለጠ ጥልቅና ከባድ የሚያደርገው። አሁን ኢትዮጵያ ውስጥ ያለው ሁኔታ ጦርነት ይቁም፣ ጦርነት ሀገሪቱን ወደ ለየለት ቀውስ ውስጥ ከተዋታል የሚሉ ድምጾች በበረከቱበት አብይ አህመድ አሁንም የኢትዮጵያን ችግሮች መፍታት የሚችለው በኃይልና በጉልበት ነው ብሎ በዚህ ግትርነቱ ቀጥሏል። በጎን ምርጫ አካሄዳለሁ፣ በዚህ በኩል ጦርነት፣ በዛ በኩል መላቅጡ የጠፋበት ከባድ አጣብቂኝ ውስጥ ነው ኢትዮጵያን የከተታት። ሁኔታው እየከበደ እንደመጣ እያወቀ የዓለም ሁኔታ እየተቀየረ ነው። የመካከለኛው ምስራቅ ቀውስ ለአብይ አህመድ ይዞ የመጣው ብዙ መልካም ያልሆኑ ነገሮች እንዳሉ ይታወቃል። የአሜሪካን እና የኤርትራ ግንኙነት አሁን ወደ አዲስ ምዕራፍ እየገባ ነው። በዚህም በአፍሪካው ቀንድ ላይ የኃይል አሰላለፍ ለውጥ እንደሚኖር ይሄም ለአብይ አህመድ መልካም ነገር እንዳልሆነ እየተገለጸ የአብይ አህመድ የጦርነት ዋና ደጋሽና በጀት በመስጠት ከፍተኛ ሚና የምትጫወተው የተባበሩት አረብ ኤሚሬት በኪሳራ
እየተንገላታች መሆኑና አሜሪካንን ድጋፍ መጠየቋ እነዚህ ነገሮች ለአብይ አህመድ ጥሩ ጊዜ ወደፊት እንደሌለ እያሳዩ እንኳን ከጦርነት ወደ ኋላ መለስ ብሎ ሌሎች አማራጮችን መጠቀም መቻል ሲገባው ነገር ግን አሁንም ጦርነት እንጂ ሌላ ማድረግ የምችለው ነገር የለም ብሎ ገፍቶበት ቀጥሏል። እንግዲህ አብረን የምናየው ነው። አማራ ክልል ያለው ለዚህ በቂ ምስክር ነው። በየዕለቱ ምርኮ በየዕለቱ የሰራዊቱ እልቂት ነው እየተከሰተ ያለው። በዚህ ወደዛው ነው የምናመራው። እስቲ በአማራ ክልል ባለፉት 3 እና 4 ቀናት ያሉትን ተጋድሎ መረጃዎችን እንድታካፍለን እድሉን ልስጥ። ብዙ ምርኮዎች፣ ብዙ ኪሳራዎች፣ ብዙ የሰራዊቱ መፍረስ ክስተቶች እየታዩ እንዳሉ ነው የምንሰማው። ወደዛው እንለፍና ያለፉትን 3 እና 4 ቀናት መረጃዎች ያካፍለን። አመሰግናለሁ። እንደው ከዛ በፊት ለአንድ ደቂቃ በአማራ ክልል ላይ አገዛዙ መድፎችን፣ ታንኮችን፣ ድሮኖችን፣ ሚጎችን፣ ሄሊኮፕተሮችን ዘመናዊ ያለውን አየር ወለድ ኮማንዶ አሰልፎ አጠቃላይ አገሪቱን ጦር ሰራዊት በአማራ ክልል አስገብቶ ያው እየተመለከትነው ነው። እየተሸነፈ እየተዝረከረከ ነው እየወጣ ያለው። ስርዓቱ ተሸንፏል። በአማራ ክልል ብቻ አይደለም፣ አጠቃላይ በፌዴራል ደረጃ ስርዓቱ የሚይዘው የሚጨብጠውን አጦ ድንጋጤ ውስጥ ነው ያለው። በዚህ አማካኝነት ስለደነገጡ ነው እኮ የአማራ ክልልን ህዝብ በየወረዳው በተለይ ተቆጣጥረው በሚገኙት ከተሞች ላይ ህዝቡን ሰብስበው ጡቤ፣ መጥረቢያ፣ አንካሴ፣ ብረታ ብረት ቁሳቁስ ይዘ ይሄንን የፋኖ ኃይል ተዋጋ ከኛ ጋር ሆነ አለዚያ ታልቃለህ እያለ የጦር ጀነራሎች የብልጽግና የአማራ ክልል ምስለኔ አስተዳደር ከጦር ጀነራሎች ጋር ሆነው መሸነፋቸውን ብልጽጎ እየነገሯቸው ነው። ይህን ሁሉ ሰራዊት ይዞ 11 እዝ ይዞ እየተንቀሳቀሰ በአማራ ክልል ሰራዊቱን አስገብቶ እየተንቀሳቀሰ ያለ ኃይል ህዝቡን ደግሞ እንደገና አሰልፎ ብረትና አንካሴ በመጥረቢያ ይዘ ታገል፣ ፋኖን አስወግድ፣ ከኛ ጋር ሆነ ታገል ማለት ይህ የመሸነፍ አንደኛው መገለጫ ነው። ስለዚህ የትም አይደርስም። ነገር ግን የፋኖ ኃይሎች አሁንም በየቀኑ ማለት በሚያስችል ደረጃ ምናልባት ኢትዮጵያ በተለያየ አጀንዳ በተለይ በቴዲ አፍሮ አጀንዳ መንግስት እየፈጸመ ያለውን አጠቃላይ በደል ትኩረቱ ወደዚህ ስለመለሰ እንጂ በአማራ ክልል እየተደረገ ያለው ጀግንነትና ጀብዶ በየቀኑ ብቻ አይደለም፣ በየደቂቃው የሚዘገብ የሚያልቅ አይደለም። በጣም በርካታ ድሎች ነው እየተገኙ የሚገኙት። በሰሜን ወሎ ዞን በጋዙ ወረዳ ስታይሽ በምትባል ከተማ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክስ 106ኛ ኮር 34ኛ ክፍለ ጦር ከትናንት ጀምሮ ነው ውጊያ እያደረገ ያለው። እንግዲህ ከትናንት ጀምሮ ዛሬ ድረስ የዘለቀ ውጊያ እየተደረገ ነው። በተለይ በአራት አቅጣጫ ከላስታ፣ ከኩልመስ፣ ስታይሽ እና በጋሸን አካባቢ ውጊያው በሰፊው ተጣጥፎ ቀጥሏል። ስታይሽ ከተማን የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት የአገዛዙን ጦር ተሸንፎ 2 ምሽጎችን ለቆ ለከተማ ቢሸሽም ተከታትለው ወደ ስታይሽ ከተማ በመግባት ጉዳት አድርሰውበታል። የፋኖ ቤተሰብ ናቸው ተብሎ በፖሊስ ጣቢያ ተይዘው የነበሩ የፋኖ ደጋፊና ቤተሰብ የተባሉ የአካባቢ ነዋሪዎች የፋኖ ኃይሎችን የፖሊስ ጣቢያውን በመስበር አስፈትተዋቸዋል። የጦር መሳሪያዎችም እንዲሁ በመጋዘን ውስጥ ተገንቶ ይዘዋል። ጦርነቱ እንደቀጠለ ነው። በተለይ ወደ ላስታ የተስፋፋው ጦርነት ከሰሞኑ በዚህ 5 እና 6 ቀናት ውስጥ የተደረገው ውጊያ ተንታ ወረዳ ላይ የፋኖ ኃይሎች በአገዛዙ ጦር ላይ ጥቃት ፈጽሞ ድል ማግኘታቸውን ተከትሎ ይህንን ድል መልሶ ለመቀልበስ የተነጠቀውን ቦታ ለማስለቀቅ የሚኒሊክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን ለመክበብ በድጋሜ በ5 አቅጣጫ ስምሪት በመስጠት ውጊያ መክፈቱ ታውቋል። ነገር ግን ቦሮቦር እና ደበቅ ወደ ተባለ ቦታ 1 ክፍለ ጦር አሰማርቷል። ከድላንታ የመጣው ዛሬ ደግሞ ተሬ አካባቢ ላይ መከላከል ገጥሞት ተመልሶ ወደ መጣበት ወደ ድላንታ ወረዳ እንዲመለስ አድርገውታል። ከታንታ የመጣው ደግሞ በዙ 23 በበርካታ ሞርተሮች ታጅቦ ሰራዊት አባላትን ይዞ ውጊያ የከፈተ ሲሆን በረበር በተባለ ቦታ ተቆርጦ በፋኖ ኃይሎች እየተመታ ሲሆን ቢያንስ በዚህ በረበር በተባለ ቦታ 1 ሻምበል ጦር የሚሆን አብዛኛው ሰራዊቱ ተደምስሶ በርካቶቹ ደግሞ ተበታትነው መሸሸታቸውን ነው መረጃዎች እያመላከቱ የሚገኙት። አሁንም ውጊያው ኩልመስክና ዳቦ ከተባሉ ከተሞች ላይ እየተካሄደ ሲሆን በተለይ ላስታ፣ ጊዳን፣ መቂት እና ጋሸና ከተማ ዙሪያ በአገዛዙ ጦርና በፋኖ ኃይሎች መካከል የታገዘ ከባድ ጦርነት እየተደረገ እንደሆነ ነው መረጃዎች እያመላከቱ የሚገኙት። ከጋሸና ወደ ደብረታቦር እና ባህር ዳር የሚወስደው ዋና የአስፋልት መንገድ እንዲሁም ከጋሸና ወደ ወልዲያና ቆቦ የሚወስደው ዋና የአስፋልት መንገድ ዛሬ ሙሉ ቀን ተዘግቶ ነው የዋለው። የአገዛዝ ጦር ጮቢበር ላይ ሆኖ የፋኖ ኃይሎች ይገኙበታል በተባለው አካባቢ ከባድ መሳሪያ መድፎችን ዙ 23ቶችን እየተኮሰ ሲሆን የፋኖ ኃይሎች ደግሞ አዲስ ቅኝትና አማያ በተባለ ተራራማ ቦታዎች ላይ በመሆን ለሚከኮስባቸው የከባድ መሳሪያ ተኩስ የሞርተርና የዲሽቃ አጸፋዊ እርምጃ እየወሰዱበት መልስ እየሰጡት ቢገኙም
በመሃል ላይ ግን እግረኛው ወደ ከተሞች ዘልቆ በመግባት አሁንም ትንቅንቅ ላይ እንደሚገኙ ነው መረጃዎች የሚያመላክቱት። መሳይ በሌላ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 208ኛ ኮር ድብ ጠለምት ተከዜ ክፍለ ጦር በትናንትናውና በዛሬው ዕለት በሰሜን ጎንደር ከዛሪማ ከተማ አቅራቢያ በአገዛዙ በኩል ሰራዊት አሰልፎ ካምፕ አድርጎ የነበረው የአገዛዙ ጦር በፋኖ በተደረገበት የከበባና የሙሉ ማጥቃት እንቅስቃሴ 80 የሚሆኑ የአገዛዙ ጦር መደምሰሳቸውንና በተደረገው ውጊያም 40 የነፍስ ወከፍ መሳሪያዎች ክላሶች መማረካቸውን 43 ሚኒሻዎች 28ቱ ከውጊያ ቀጠና በመጥፋት በገዛ ፈቃዳቸው እጅ የሰጡ ሲሆን 15ቱ ደግሞ ተገደው መውጫ ሲያጡ ለፋኖ ኃይሎች እጃቸውን የሰጡ በአጠቃላይ እጅ የሰጠው የአገዛዙ ጦር 43 መሆኑን ለማወቅ ተችሏል። 5 የቡድን መሳሪያዎች መማረካቸውን በተደረገው ውጊያም አካባቢው ተራራማ በመሆኑ ለማምለጥ ሲሸሹ በነበሩ የአገዛዙ ጦር ላይ አካባቢው ተራራማ በመሆኑ ወደ ገደል ገብተው በርካቶቹ ከገደል ገብተው ህይወታቸው ያለፈ ሲሆን የአካባቢው ማህበረሰብ ጦርነቱ ካለቀ በኋላ በገመድ እየተንጠለጠለ መጫኛ በሚባለው በመግባት አስክሬኖቻቸውን አውጥተው ለአፈር እንዳበቋቸው ነው መረጃዎች እያመላከቱ የሚገኙት። ይህን ከባድ ሽንፈት ለመቀልበስ በድጋሜ ከደባርቅና ዛሪማ ከተባሉት በዛሬው ዕለት ተጨማሪ ኃይል ወደ አንበርና መናፈሻ ወደ ተባለው አካባቢዎች ላይ ያገዛዙ ጦር ሰራዊት ያመጣ ቢሆንም ከባድ ጉዳት ደርሶበት በአለመው መጠን ያንን አካባቢ ማስለቀቅ ባለመቻሉ ወደ መጣበት ከተሞች መመለሱ በተለይ በድብ ጠለምት አካባቢ በተደረገው ውጊያ ክሳራ የደረሰበት መሆኑን ነው መረጃዎች እያመላከቱ የሚገኙት። እንግዲህ የሰሜን ጎንደር አካባቢ እየተደረገ ያለው ውጊያ አሁንም የቀጠለ ቢሆንም ለበርካታ ጊዜ በተለያየ አቅጣጫ የፋኖ ጠንካራ ይዞታ የተባሉትን ለማጥቃት እንቅስቃሴ ቢያደርግም እንዳልቻለ ተጨማሪ ኃይል ቢያመጣም ተጨማሪ ኃይል እየተመታ ወደ ደባርቅና ዛሪማ ከተሞች መሸሸት መቻሉን ነው መረጃዎች የሚያመላክቱት። እንዲሁም በዛሬው ዕለት ደቡብ